ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም ለእናንተ ጤና ይጠቅማል ያልነውን አንድ ጉዳይ ይዘን ብቅ ብለናል። በዛሬው ጥንቅራችን ታዲያ በቀላሉ በምናገኛቸው 3 ግብዓቶች የሚዘጋጅ ድንቅ በቤት ውስጥ መሰራት የሚችል መጠጥን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክ እና ሼር ማድረግ ፈጽሞ እንዳይረሳ። አሁን በቀጥታ ወደ ዛሬው ጥንቅራችን አለፍን። አብራችሁን ቆዩ። በቤት ውስጥ አዘጋጅተን ብንጠጣው ለጤናችን እጅግ ተስማሚ የሆነውን መጠጥ ለማዘጋጀት ታዲያ 3 ግብዓቶች ያስፈልጉናል። የመጀመሪያው ካሮት፣ ሁለተኛው ቄስር፣ ሶስተኛው ደግሞ ሎሚ ናቸው። ይህንን ጁስ እንዴት ሰርተን መጠጣት እንዳለብን ከመመልከታችን በፊት ይህ ጁስ ለጤናችን የሚሰጣቸውን 6 ዋና ዋና ጠቀሜታዎችን እንመልከት። የመጀመሪያው የአንጎልን ጤንነት በከፍተኛ ደረጃ ማሻሻል መቻሉ ነው። የአንጎላችንን ጤና ይህ ጁስ የሚጠብቅበት ዋናው መንገድ ታዲያ ወደ አእምሯችን ወይም ወደ ጭንቅላታችን የሚሄደውን የደም መጠን በመቆጣጠርና በማሻሻል ነው። በተለይም በቄስር ውስጥ ያለው ናይትሬት የተባለ ንጥረ ነገር ታዲያ ወደ ጭንቅላታችን ወይም ወደ አእምሯችን የሚሄደውን የደም መጠን የተመጣጠነ በማድረግ እጅግ ትልቅ አስተዋጽኦ አለው። በቄስር ውስጥ ያለው ናይትሬት የተባለው ይህ ንጥረ ነገር ታዲያ ናይትሮጂን ኦክሳይድ በሰውነታችን ውስጥ ወይም በደም ቱቦአችን ውስጥ በቀላሉ እየበዛ እንዲሄድና የደም ቱቦቻችን ወይም የደም ማስተላለፊያ መንገዳችን የተለጠጠና በትክክለኛው መንገድ ደምን የሚያዘዋውር እንዲሆን ያደርገዋል። ወደ ጭንቅላታችን የተመጣጠነና በቂ የሆነ ደም ይሄዳል ማለት ደግሞ አጠቃላይ ጤናችንም መልካም እየሆነ ይሄዳል ማለት ነው። ሁለተኛው ከዚህ የምናገኘው ጥቅም ጎጂ ሞሊኩሎችን ከሰውነታችን ማምከን መቻሉ ነው። በውስጣችን ያሉ ሌላ ተዛማጅ ህመሞችን ሊያስከትሉብን የሚችሉ የተለያዩ አይነት ሞለኪውሎች አሉ። እነዚህ ሞለኪውሎች ታዲያ እየሰፉ እንዳይሄዱ በሰውነታችንም ላይ ጉዳትን እንዳያደርሱ ይህ የምንነግራችሁ በቤት ውስጥ ግብዓት የሚሰራ ጁስ ታዲያ በቀላሉ እነዚህ ሞለኪውሎችን እያዳከመና እያጠፋ የመሄድ ትልቅ አቅምን ተላብሷል። ይህ ደግሞ የሚከሰተው በዚህ ጁስ ውስጥ ያለው ከፍተኛ የቫይታሚን ሲ መጠን እነዚህን ሞለኪውሎች ለማጥፋትና ለመዋጋት አንዳንዶቹንም ጸበኛ ከመሆን ወደ ከሰውነታችን ጋር የሚስማሙ ለማምጣት እጅግ በጣም ጠቃሚ ስለሆነ ነው። ሶስተኛው የምናገኘው ጥቅም ጤናማ የሆርሞን ምርት እንዲኖር እንዲሁም የመቆጣጠር ስራም እንዲከሰት በማድረግ ነው። ይህንን ደግሞ የሚሰራበት ዋናው ምክንያት በውስጡ ቫይታሚን ቢ9 ወይም ፎሌት የተባለ ንጥረ ነገርን በመያዙ ነው። አራተኛው የምናገኘው ጥቅም ደግሞ የጉበትና ምግብ የሚፈጭበት ስርዓት ጤንነቱ የተሻሻለ እንዲሆን በማድረግ ነው። ለሰውነታችን እጅግ በጣም አስፈላጊ ከሚባሉ ንጥረ ነገሮች ውስጥ በተለይም የምግብ አፈጫጨታችንን የተሻለ ከሚያደርጉ የንጥረ ነገር አይነቶች ውስጥ አንዱ ፋይበር ነው። በዚህ በምንነግራችሁ ጁስ ውስጥ ደግሞ ከፍተኛ የሆነ የፋይበር መጠን ስላለ ጤናችንም እየተጠበቀ ይሆናል። በተጨማሪም በዚህ ጁስ ውስጥ ያሉ የተለያዩ አይነት አስፈላጊ የሚባሉ ንጥረ ነገሮች ጉበት ራሱን ከተለያዩ ጎጂ ኬሚካሎች የሚያጸዳበትን መንገድ የተሻለ እንዲሆን የማድረግ አቅም አላቸው። በተጨማሪም ከዚህ ጁስ የምናገኘው አምስተኛው ጥቅም ቆዳችን ያማረና የተሻሻለ እንዲሆን በማድረግ ነው። በተለይም በቆዳችን ላይ የሚፈጠረውን ግላይኬሽን የተባለ ቆዳን ያማረና ቆንጆ ሆኖ እንዳይታይ የሚያደርግ የኬሚካል ለውጥን በመዋጋት
ቆዳችን ያማረና መልካም ሆኖ እንዲታይ የማድረግ አቅም አለው። በተለይም ፕሮሰስድ የሆኑ ምግቦችን እንዲሁም ጣፋጭ ምግቦችን የሚጠቀሙ ሰዎች ይህንን ምልክት በሰውነታቸው ላይ ሊመለከቱ ይችላሉ። ቆዳ አካባቢ ላይ ሽፋሽፍቶች መውጣት፣ ቆዳቸው የመድረቅና የመበላሸት ምልክቶችን በተደጋጋሚ ሊመለከቱ ይችላሉ። ነገር ግን ጣፋጭ ምግብን በብዛት የሚመገቡ ሰዎች ቀጥሎ የምንነግራቸውን ጁስ በአግባቡ በየጊዜው የሚጠቀሙ ከሆነ ጤናማና ያማረ ቆዳን የመላበስ ዕድላቸው ከፍ ያለ ነው። ስድስተኛውና የመጨረሻው ለጤናችን የሚሰጠው ጠቀሜታ የዓይናችንን እይታ ከፍ ማድረግ ነው። በመግቢያችን ላይ እንዳነሳነው በዚህ መጠጥ ውስጥ ካሮት አለ። ካሮት ደግሞ በቀጥታ ከዓይናችን ጋር እንደሚገናኝ ይታወቃል። በዚህም ምክንያት ታዲያ ካሮት በውስጡ ባለው የተለያየ የቫይታሚን አይነት ምክንያት ዓይናችን ላይ መሻሻልን ልንመለከት እንችላለን። ለመሆኑ ይህንን ጁስ እንዴት አድርገን መጠቀም እንችላለን የሚለውን ቀጥለን እንመልከት። እነዚህን 3 ግብአቶች ካሟላን በኋላ ታዲያ እንዴት 3ቱን ግብአት በአንድ ላይ መጠቀም እንችላለን የሚለው ትልቁ ጥያቄ ሊሆን ይችላል። የመጀመሪያው አንድ ሙሉ ካሮት የታጠበና ንጹህ መሆኑን ማረጋገጥ። ካሮቱን ስንጠቀም ታዲያ በተቻለን መጠን ከላይ ያለውን ቅርፊት ባንፍቀው ይመከራል። ሁለተኛ ደግሞ ግማሽ ቄስር ያስፈልገናል። ቄስሩን እንዳስፈላጊነቱ ቀቅለንም ልንጠቀምበት እንችላለን። ሌላኛው ከአንድ ብርጭቆ እስከ ግማሽ ብርጭቆ ድረስ ውሃን ማዘጋጀት። የመጨረሻው ደግሞ ሎሚን ለሁለት ከፍሎ ግማሹን መጠቀም። በመጀመሪያ ቄስሩንና ካሮቱን በአንድ ላይ ከከተፍን በኋላ ከውሃ ጋር በመቀላቀል በአንድ ላይ መፍጨት። ከዛ ቀጥሎ ሎሚውን ግማሽ ሎሚውን ማለት ነው በካሮትና ቄስር ጁስ ላይ በመጭመቅ አንድ ላይ መቀላቀል። ይህንን ጁስ ታዲያ በፈለጋችሁ ሰዓት መጠቀም ትችላላችሁ። ከፈለጋችሁ ጠዋት ላይ ከቁርስ ጋር መጠቀም ትችላላችሁ። ምሳ ሰዓት ላይም ብትጠቀሙ ችግር አይኖረውም። ታዲያ በየቀኑ ባንጠቀመው ይመከራል። ከዛ ይልቅ በሳምንት 3 ቀን ብቻ ይህንን ጁስ እየፈጨን መጠቀም እንችላለን። ይህ ጁስ ታዲያ በውስጡ ከፍተኛ የፋይበር ይዘት ስላለው ፋይበር ለሆዳችሁ የሚከብዳችሁ ከሆነና ጤናችሁን የሚያዛባ ከሆነ አጥልላችሁ ጁሱን ብቻ መጠጣትም ትችላላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎችም መድረስ አለበት ብላችሁ የምታስቡ ከሆነ ላይክና ሼር ማድረግ ፈጽሞ እንዳይረሳ።